የድግምት መንፈስ ነው። መላ ሰውነቷ ላይ የተጠመጠመ ቡራቡሬ እባብ ያለው እንዲህ ይላል መንፈሱ። ግራ አጋባኋት፣ አስጨነቅኳት፣ አስለቀስኳት። እያስለቀስኩ ግራ እያጋባሁ እያንከራተትኩ ዘመኗን እጨርሳለሁ የሚል የደገመችባት ሴት ናት። መንፈስ ቅዱስ ያሳየኛል። ከፍ አድርጎ አትወጣም፣ ውጣ። እንዴት በህይወት ኖረች፣ እንዴት ቆየች ትላለች ጓደኛዋ። የደገመባት ደብተራ ነው። ማራሃዲ ጋንታ ተለበል፣ ውጣ፣ ተለበል። ያዙት፣ አረ ያዘው እባክህ። ኢየሱስ ራስ ከበቸነ መገሲያ ባይለ ጮክት፣ ባይለ ጮክት። ውጡ በኢየሱስ በዛ አውርዱት። ኢሳይያስ እየወጡ ነው። ውጡ ከያላችሁበት እናንተ መናፍስቶች፣ እጅ ላይ ያላችሁ፣ ሆድ ላይ ያላችሁ ያዟቸው። ውጡ በኢየሱስ ስም። እናንተ ርኩሳን መናፍስት ኃይላት በጌታ በኢየሱስ ስም ተጠረጉ፣ ያዟቸው። ውጡ እየጮኻችሁ፣ እየተቃጠላችሁ፣ እየነደዳችሁ። የእግዚአብሔር መንግሥት በመካከላችን አለች። እጃችሁ ከፍ አድርጉ። ሄይ መጽሐፍ ቅዱስ ከምንም በላይ እናምናለን። የእግዚአብሔር ቃል የበላይ ነው። እትጩና የእግዚአብሔር ቃል የበላይ ነው በሉ እስቲ። እንዲህ ይላል የእግዚአብሔር ቃል፣ እኔ በእግዚአብሔር ጣት አጋንንት ማስወጣ ከሆነ የእግዚአብሔር መንግሥት በመካከላችሁ ናት አለ። ስለዚህ የእግዚአብሔር መንግሥት በመካከላችን አለ። እጃችሁ ከፍ አድርጉ። አሁን የወጡ መናፍስቶች እኛ አይደለንም ያወጣ ነው። ድራማ አይደለም፣ ኢየሱስ ነው። ያከበራችሁት ጌታ ነው። ክብር አምጡ ለእግዚአብሔር። ሃሌሉያ። አመሰግናለሁ። ሁላችሁም እንደቆማችሁ ለእግዚአብሔር ቃል ክብር፣ የእግዚአብሔር ቃል ግለጡ። ኤፌሶን ምዕራፍ 1 ታወጣላችሁ። ከአንድ እስከ 3 ቁጥር ብቻ ካነበብን በኋላ ብዙ እንዳላቆማችሁ ነው። ካነበብን በኋላ ቁጭ እንላለን። በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ቁጭ በሉ። መንፈስ ቅዱስ ቴንኪዩ። በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ ይባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ዓለም ሳይፈጠር በፊት ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን። በበጎ ፍቃዱ እንደወደደ በኢየሱስ ክርስቶስ ሥራ ለእርሱ ልጆች ልንሆን አስቀድሞ ወሰነን። በውድ ልጁ እንዲያው የሰጠን የጸጋው ክብር ይመሰገን ዘንድ ይህንን አደረገ። በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን። እርሱም የበደላችን ስርየት ጸጋው በጥበብና በአእምሮ ሁሉ አበዛልን። በክርስቶስ ለማድረግ እንደወደደ እንደ ሐሳቡ የፍቃዱን ምስጢር አስታውቆናልና በዘመነ ፍጻሜ ይደረግ ዘንድ ያለው ሐሳቡም በሰማይና በምድር ያለውን ሁሉ በክርስቶስ ለመጠቅለል ነው። እንደ ፍቃዱ ምክር ሁሉን የሚሰራ እንደ እርሱ ሐሳብ አስቀድመን የተወሰንን በክርስቶስ ደግሞ ርስትን ተቀበልን። ይኸውም በክርስቶስ አስቀድመን ተስፋ ያደረግን እኛ ለክብሩ ምስጋና እንሆን ዘንድ ነው። እናንተ ደግሞ የእውነትን ቃል ይኸውም የመዳናችንን ወንጌል ሰምታችሁ ደግሞ በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታትማችኋል። እርሱም ርስታችን መያዣ ነው ለእግዚአብሔር ያለው ሁሉ እስኪዋጅ ድረስ፣ ይህም ለክብሩ ምስጋና ይሆናል። ስለዚህ ቃል አጨብጭቡ። ምናገርበት በእውነት እኔ ሌላ ነገር ነበር የተዘጋጀሁትኝ። መንፈስ ቅዱስ ግን ቅድም አሁን
የጸለይንበት ጸሎት ርስና መናገር ያለብኝን ቃል እግዚአብሔር ጠቆመኝ። ክብር ለጌታ ይሁን። አንዳንዴ ተዘጋጃላችሁ ታነባላችሁ ምን ትሉና ቁጭ አድርገው ይላል ጌታ። እግዚአብሔር የተባረከ ይሁን። ትልቁ ነገር ጌታ መስማት ነው። ክብር ለእግዚአብሔር ይሁን። የአሸናፊነት ሕይወት የሚጀምረው እንዴት ነው? ድምጽ ሰማው። እግዚአብሔር እንዲያለኝ ሕዝቤ አሸናፊ ያደርገዋል አለ። በደንብ አሜን በሉ ወዳጆች። ይሄን መልእክት የምትሰሙ በየትኛውም ዓለም እድል አግኝታችሁ ይሄን መልእክት የምትሰሙ ሰዎች እግዚአብሔር እንዲህ ይላል፣ ማሸነፍ ትጀምራላችሁ አለ ጌታ። እጃችሁ ከፍ አድርጉና ማሸነፍ ጀምራለሁ በሉ እስቲ። ማሸነፍ ትጀምራላችሁ። ጩና አሜን በሉ ወዳጆች። የአሸናፊነት ሕይወት የሚጀምረው እንዴት ነው? አንደኛ እግዚአብሔርን በማወቅ ነው። እግዚአብሔርን በማወቅ እግዚአብሔርን የሚያውቅ ሰው ወዳጆቼ ይበረታል፣ ኃይል ያደርጋል። እግዚአብሔርን የሚያውቅ ሰው፣ እግዚአብሔርን የሚያውቅ አማኝ ለምንም ነገር አይበገርም። እሳት ቢመጣ መከራ ቢመጣ ምንም አይነት በሕይወቱ ቻሌንጅ ቢመጣ ይቆማል። መጽሐፍ ቅዱስ እንዲህ ይላል፣ ከፈተናው ጋር መውጫነ ታዘጋጃል። ወዳጆቼ የፈተና ክፋት እግዚአብሔርን እንድናሳፍር ነው። ከምንወደው ጌታ ከሚወደን ጌታ ያለንን ህብረት ለመምታት ነው። ወንድም እህቶቼ ምንም ነገር በሕይወታችሁ ምንም አይነት ፈተና ይምጣ፣ ክፋት ይምጣ፣ ተንኮል ይምጣ፣ በሽታ ይምጣ፣ ራብ ይምጣ፣ እጦት ይምጣ፣ ችግር ይምጣ፣ ሄሎ ራስከቤጀኒ ጋንታ የኛ ዋና አይደለም። የኛ ዋና የኛ እርስት የኛ መኖሪያ መንግስተ ሰማይ ነው። እስቲ አጨብጭቡ ለጌታ ባካችሁ። ትልቅ ፈተና ዲያብሎስ ኢየሱስን የወሰደባችሁ ቀን ነው። ኢየሱስን ከውስጣችሁ ያወጣው ቀን። እግዚአብሔር የአሸናፊነት ሕይወት የሚጀምረው እግዚአብሔር በማወቅ ነው። በዚህ ጉዳይ አጥብቃችሁ አባቶቼ፣ እናቶቼ፣ ወንድሞቼ ጸልዩ። ልወቅህ ባካችሁ አሜን በሉ። አውቅህ ዘንድ ዓይኔን ክፈት በሉ፣ እሪ በሉ። ባካችሁ አሜን በሉ። እግዚአብሔርን ያወቀ ሰው በስመ አብ ወመንፈስ ቅዱስ ከብዶ ይኖራል። ስለዚህ እግዚአብሔር በማወቅ ነው። ቅድም እንዳነበብኩላችሁ ኤፌሶን ምዕራፍ 1 ከ3-4 እናንተ አንብቡት። በክርስቶስ ምን አድርጎናል? ጌታ ባርኮናል። ኤፌሶን ምዕራፍ 1 ቁጥር 3 እንዲህ ይላል፣ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። እያችሁ እግዚአብሔርን ያወቀ ሰው ምን ይላል? እግዚአብሔር በክርስቶስ ምን አድርጎኛል? ባርኮኛል። በቃ ሌላኛ በረከት አንጠብቅም። በትልቅ በዋናው በረከት ተባርከናል። በረከቱ ማን ነው? ኢየሱስ ነው። እስቲ እጃችሁ ከፍ አድርጉ። በጣም ይቅርታ ጠይቃለሁ። ሰይጣን ይስማ። በኃይል ጮውና በኃይል ጮዋችሁ ኢየሱስ በሉ እስቲ። አንድ ሁለት ሶስት በኢየሱስ ተባረኩ በሉ እስቲ። ስለዚህ እግዚአብሔር በክርስቶስ የባረከው ሰው ጭብጨባ ለእግዚአብሔር ያምጣ። ተባርከናል። ሌላው ወንድም አይለ ያስፈልግም ወይ? በጣም ያስፈልጋል። በጣም መባረክ፣ በጣም የብርና ወርቅ አልማዙ ለቤተ ክርስቲያን እንዲሆነ ጸልያለሁ። ቢሆንኝንም ወደ ቤተ ክርስቲያን አስመልሳለሁ። በጭራሽ መጎሳቆልን አልቀበልም። ምክንያቱም ቤተ ክርስቲያን በክርስቶስ ተባርካለች። በክርስቶስ የተባረከች ቤተ ክርስቲያን ትጎሳቆል ብዬ አልሰብክም። ቤተ ክርስቲያን በጣም መባረክ አለባት። በመንፈሳዊ በረከት፣ በስጋዊ በረከት ቤተ ክርስቲያን መባረክ አለባት። እጃችሁ ዘርጉ ልባርካችሁ።
የጌታ ፍቃድ ነው ብላችሁ አትቀበሉ። አልቀበልም ጉስቁልና። ከተቀበላችሁ ያው እናንተ ውሳኔ ነው፣ የግላችሁ ነው። ማንም መብታችሁ አይነካም። እኔ ግን ጉስቁልናን አልቀበልም። ቢሆንልኝ ወዳጆች በጣም ጌታ ቢባርከኝ ደስ ይለኛል። በኃይል ደግሞ እንደምባረክ አምላኬን አምነዋለሁ። በጌታ በኢየሱስም አዛለሁ። ራስከበቸዲ ጋስከንቲያ በመንፈሳዊ በረከት በስጋዊ በረከት ይሄን መልእክት የምትሰሙ ሁሉ በኢየሱስ ስም እግዚአብሔር ይባርካችሁ። ጩና አሜን በሉ። ይባርካችሁ። በተከፈተ በር ይባርካችሁ። በኑሮ ይባርካችሁ። በንብረት ይባርካችሁ። በቅባት ይባርካችሁ። ወንጌል በመስበክ ይባርካችሁ። በመስጠት ይባርካችሁ። እግዚአብሔርማ ይባርከናል። ጩና አሜን በሉ ወዳጆች። በረከቱ እግዚአብሔር ያክብር እንጂ በረከቱ ለወንጌል ይዋል እንጂ በረከቱ ወገኖቼ የድሃዎችን ጉሮሮ ያርጥብ እንጂ። እግዚአብሔር በክርስቶስ ባርኮናል። በክርስቶስ እስከተባረክ የምድር በረከት መውረስ አለብህ። የአሸናፊነት ሕይወት የሚጀምረው እግዚአብሔር በማወቅ ነው። እግዚአብሔር ያወቀ ሰው እንዲህ ይላል፣ በክርስቶስ ምን ባርኮናል ይላል። በክርስቶስ ምን ሆነናል? ባርኮናል። ተመስገን ይላል። እያኮረፈ አይወጣም፣ እያዘነ አይወጣም። ባካችሁ አሜን በሉ እስቲ። ከራሱ ጋር ተጣልቶ አይወጣም። ጭንቅላቱ እንደ ገንቦ አሳብጦ አይወጣም። ደስ ብሎት ባካችሁ አሜን በሉ። ሲሆንለት ደስ ብሎት፣ ሳይሆንለት ደስ ብሎት፣ ሲታመም ደስ ብሎት፣ ምን ነው አሜን በሉ። ሲያገኝ ደስ ብሎት። ስለ ጌታ ክብር አምጣ። ሃሌሉያ። የአሸናፊነት ሕይወት የሚጀምረው እንዴት ነው? እግዚአብሔር በማወቅ ነው። ሁለተኛ በክርስቶስ ሥራ ልጆች ሆነናል። ባካችሁ አሜን በሉ ወዳጆች። በክርስቶስ እግዚአብሔር ባርኮናል። በክርስቶስ ሥራ ምን ሆነናል? ልጆች ሆነናል። እስቲ የእግዚአብሔር ልጅ ሆናችሁ በጌታ ባላሰግራችሁ ክብር አምጡ። ላይ ያላችሁ እታች ያላችሁ ኤፌሶን 1 ቁጥር 5 ይነበብ። እንዴት ደስ ይላል! በበጎ ፍቃዱ እንደወደደ በኢየሱስ ክርስቶስ አሜን፣ በኢየሱስ ክርስቶስ ሥራ ለእርሱ ልጆች ልንሆን አስቀድሞ ምን አረገ? ወሰነ። ይነበብ። በበጎ ፍቃዱ እንደወደደ በኢየሱስ ክርስቶስ ሥራ ለእርሱ ልጆች ልንሆን አስቀድሞ ምን አረገ? ወሰነ። የማን ልጆች እንድንሆን? የእግዚአብሔር ልጆች። እስቲ የእግዚአብሔር ልጅ የሆነ ሰው ግራና ቀኝ ደስ ይበለው። ሰይጣን ይሄ ለሰይጣን ራስ ምታት ነው። ክብር ያምጣ እስቲ። ሃሌሉያ። ክብር ለኢየሱስ ይሁን። ስለዚህ ምንድነው? ልጆች እንድንሆን ምን አረገ? እግዚአብሔር ወሰነ። የወሰነው ራሱ ሰማይና ምድርን የፈጠረ ነው። በቃ እኛ የእግዚአብሔር ምኖች ነን? ልጆች ነን። ደስ ይላል በእናታችሁ። እግዚአብሔር ይመስገን። በክርስቶስ ሥራ ልጆች ሆነናል። በክርስቶስ የሚያምን የእግዚአብሔር ልጅ ሆነዋል። ዛሬ እንግዲህ ታገሱኝ። እጃችሁ ከፍ አድርጉና የእግዚአብሔር ልጅ ሆኛለሁ በሉ። ምክንያቱም በሉ በክርስቶስ ኢየሱስ አምኛለሁ። ስለዚህ እኔ በሉ እስቲ የእግዚአብሔር ልጅ ሆኛለሁ። በአንድ በኩል የእግዚአብሔር ልጆች እንደመሆናችን መጠን ይቅርታን፣ ደህንነትን፣ በሰማይ ርስትን ባካችሁ አሜን ወዳጆች፣ ለሌሎች ታላቅ በረከት ወገኖች፣ ሌሎች ታላቅ በረከት ምን ሆነናል? ተቀብለናል። የእግዚአብሔር ልጅ ልክ ስንሆን ምን ተቀበልኩኝ? ደህንነትን። ምን ተቀበልክ ኃይልሽ? ይቅርታን። ምን ተቀበልክ ኃይልሽ? በሰማያ ርስት ይቅርታን ያገኘ ነው። ከዘላለም ሞት ያመለጥ ነው።
ትሉ ከማይጠፋ ድን እሳት የዳነው የእግዚአብሔር ልጅ ስለሆንን ነው። ልክ የእግዚአብሔር ልጅ ስንሆን ሃሌሉያ ምንን አገኘን? ደህንነት። ምንን አገኘን? ይቅርታን። ምንን አገኘን? ርስት። ኧረ ጩና ውብላችሁ አክብሩ ለጌታ። ርስት። ርስታችን በሰማይ ነው። ሌላ በዚህ ምድር ርስት የለንም። ለጊዜው ነው ርስታችን። የኔና የናንተ ርስት ሃሎ በሰማይ ነው። እጃችን ደስ ርስቴ በሰማይ ነው በሉ እስቲ። በጌታ ጨብጭቡ ለጌታ። ርስት ያገኘ ነው እግዚአብሔር አምላክ በልጁ በኢየሱስ ክርስቶስ እንድናምን አድርጎ ነው። እኔ በክርስቶስ ልክ ሳምን ይቅርታን፣ ደህንነትን፣ ርስትን አገኘው። ርስቴ በሰማይ ነው። በጣም የሚገርማችሁ ነገር ይሄ ሰማያዊ ርስት የመሬት መንቀጥቀጥ አያጋጥመው። ኧረ እባካችሁ አሜን በሉ። የመሬት መንቀጥቀጥ የሌለበት ቤት አለን። ኧረ ጩና አሜን በሉ ወዳጆች። ጦርነት የሌለበት ቤት አለን። ዘረኝነት የሌለበት ቤት አለን። በሽታ የማንሰማበት ቤት አለን። ጉንፋን የሌለበት ቤት አለን። ስራ የሌለበት ቤት አለን። ግን አንድ ስራ ያለበት ለዘላለም ከክርስቶስ ጋር ሃሌሉያ ከመላእክቶች ጋር የሚዘመርበት ቤት አለን። ኧረ እባካችሁ ክብር አምጡ ለጌታ ሃሌሉያ። ለጊዜው ነው ምንጨነቀው። ጌታ በቃ ሲል ነው እስከ በቃ እስኪል ነው እቺ ምድር የምታስጨንቀን። ስለዚህ በዚህ ምድር ላይ ስትኖሩ የአሸናፊነት ህይወት እንዲኖራችሁ አሸንፋችሁ እንድትኖሩ ስጋችሁ አሸንፋችሁ እንድትኖሩ ዓለም አሸንፋችሁ እንድትኖሩ ክፉ ምኞት አሸንፋችሁ እንድትኖሩ ኃጢአት አሸንፋችሁ እንድትኖሩ ባካችሁ አሜን ወዳጆች። ሰማያዊ አስተሳሰብ ሰማያዊ ዕውቀት ኖሯችሁ እንድትኖሩ ባካችሁ አሜን ወዳጆች። በዚህ ምድር ላይ ስትኖሩ ሃሌሉያ የክርስቶስ አምባሳደር ሆናችሁ እንድትወጡ እንድትገቡ ከብዳችሁ እጃችሁ ዘርጉኝ። መጣብኝ የጌታዬ መንፈስ ማስካንታ ራዲጋንታ ስካንዳ ቀላችሁ እንዳትኖሩ በጌታ በኢየሱስ ስም ይሄ ሰማያዊ ዕውቀት ይግባባችሁ። ጩና ግደል ለማመን ወላጆች እግዚአብሔር እንደ ድንጋይ ያክብዳችሁ። እግዚአብሔር እንደ ድንጋይ ያክብዳችሁ። የሚያቀላችሁ መንፈስ ወገቡ የተሰበረ ይሁን። ዕውቀት የሚነጥቃችሁ ሰማያዊ ዕውቀት የሚነጥቃችሁ ሰማያዊ መረዳት የሚነጥቃችሁ ያልተጻፈላችሁ ህይወት ያልተጻፈላችሁ ኑሮ ውስጥ እንድትኖሩ የሚያረጋችሁ የሚያሻችሁ መንፈስ ዛሬ በጌታ በኢየሱስ ስም ወገቡ የተወጋ ይሁን። ተባርከናል። እስቲ በክርስቶስ የተባረከ ሰው አጨብጭቡ ለጌታ። የልጅነት መብት ለማግኘት የበቃ ነው በኢየሱስ ክርስቶስ ነው፣ በማንም አይደለም። ወንድሞች የልጅነት መብት ማግኘት የቻልነው በክርስቶስ ኢየሱስ ነው። ክርስቶስ እንደ ጌታ አድርገን ስንቀበልና በስሙ ስናምን የእግዚአብሔር ልጆች አድርጎ እግዚአብሔር ምን ጉዳ ተቀብሎናል። ልክ አንድ ሰው በየትኛው ምድር ላይ የሚኖር ሰው የእግዚአብሔር ልጅ የሚሆነው አንድ ነገር ሲያደርግ ብቻ ነው። እግዚአብሔር በላከው በልጁ በኢየሱስ ክርስቶስ ልክ ሲያምን ወዲያውኑ የማን ልጅ ይሆናል? የእግዚአብሔር ልጅ ይሆናል። በእግዚአብሔር በላከው በክርስቶስ ኢየሱስ ካላመነ አንድ ሰው እድሜ ልኩ የእግዚአብሔር ልጅ ሊሆን አይችልም። አንድ ሰው እግዚአብሔር በላከው በክርስቶስ ኢየሱስ ሳያምን የእግዚአብሔር ልጅ ሳይሆን ምንም አይነት ሰው ቢሞት የሥጋ ሞት ሲሞት ሁለተኛ ሞት ይሞታል። መኖሪያው ገሃነም ሲኦል ይሆናል። በሲኦል እየተንተከተከ እየተቃጠለ እየተንጫጫ እየጮኸ እየተቃጠለ
ይኖራል። በክርስቶስ ማመናችሁ ክርስቶስ ማምለካችሁ እንደ ቀልድ ሆኖ የሚታያችሁ ካላችሁ በጣም በጣም ሞኞች ናችሁ። እግዚአብሔር በላከው በክርስቶስ ስላመንን ይህን ጸጋ እግዚአብሔር ስላደለን እባካችሁ ዝቅ ብዬ ለምናችኋለሁ፣ ክብር አምጡ። ከሲኦል ያመለጣችሁ ለጌታ ክብር አምጡ። ትልቅ ጭብጨባው ጨምሩ፣ እልልታውን ጨምሩ። እግዚአብሔር ይባረክ። ክርስቶስ እንደ ጌታ አድርገን ስንቀበልና በስሙ ስናምን እግዚአብሔር ልጆቹ አድርጎ ይቀበለናል። የቤተሰቦቹ አባል እንሆናለን። የማን አባል? እስቲ የእግዚአብሔር ቤተሰብ አባል ይሆናሉ። ኧረ አጨብጭቡ። የእውነት ወንድም እህቶች እቺ ቃል ብትገባን እኔና እናንተ እንደ እብድ እንሆናለን። እሺ የአሸናፊነት ህይወት የሚጀምረው ሃሎ ክብር ለጌታ ይሁን በክርስቶስ ስራ ልጆች ሆነናል ብያቸዋል አይደል? ይቅርታን ያገኘንበት ህይወት ነው። እግዚአብሔር በማወቃችን ይቅርታን አገኝተናል። ባካችሁ አሜን በሉ እስቲ። አስቸገርኳችሁ? እስቲ እግዚአብሔር በክርስቶስ ይቅርታ ይሰጣችሁ። በእውነት እኔና እናንተ አባቶች እናቶች ቅዱሳን እግዚአብሔር ልጁን ይዞ ልኮ ባያስታርቀን ይቅርታ ባይሰጠን እናቆ የለም ለአጋንንት መስዋዕት መሆን ማንችል አጋንንት አቃላችኋል። ጥርሳችሁ እዚህ ጋር የተነቀለ ካለ ውሰዳት ጥርሷ ተነቅላለች ይላል አይደለም እንዴ? እጃችሁ እንዲህ ያለ ካለ እኔ ውሰዱት። እግዚአብሔር ምስክሬ ነው። ብዙዎቻችን ለአጋንንት እንኳን መስዋዕትነት መቅረብ ማንችል በደሙ አጥቦ ቀድሶ ልጆቹ አደረገን። እኔ ምን ላድርግሽ ጌታ? ኧረ አጨብጭቡ ለጌታ። ከማይረባ ስፍራ ያነሳን ጌታ ነው። ከታች ያነሳን በደሙ አጥቦ ወልውሎ አጥቦ ቀድሶ ምሕረት የሰጠን ደህንነት የሰጠን ልጅነት የሰጠን እግዚአብሔር በክርስቶስ ነው። ስለዚህ ወንድም እህቶች በጌታ ፍቅር ኢየሱስን ውደዱት። ተሉልበል እግዚአብሔር ይባርካችሁ። ጩና አሜን በልዋ። ከዚህ ቀን ጀምሮ ነው ያምናለሁ እግዚአብሔር የነገረኝን እናገራለሁ። የአሸናፊነት ህይወት ትጀምራላችሁ። እጃችሁ ከፍ አድርጉ። ከዚህ ቀን ጀምሮ በሉ እስቲ አምናለሁ በሉት። የእግዚአብሔር ቃል በሉ ሰምቻለሁ በሉ እስቲ የአሸናፊነት ህይወት እጀምራለሁ በሉ። እግዚአብሔር በክርስቶስ ባርኮናል። ሌላው የኃይሉ ታላቅነት መረዳት ይሁንልን። አሜን በሉ እስቲ። ኤፌሶን ምዕራፍ 1 ከ15 ከ23 እናንተ አንብቡት ወይም ባነበውም ጊዜ ይፈጃለሁኝ። እናንተ ግን አንብቡት። ትልቅ ምስጢር ያለበት ቃል ነው። ስለዚህ እኔ ደግሞ በእናንተ ዘንድ ስለሚሆን በጌታ በኢየሱስ ስለማመናችሁ ለቅዱሳን ሁሉ ስለሚሆን መውደድ ሰምቼ ስለናንተ ያመሰገንኩ ስጸልይ ስለናንተ ማሰብን አልተውም ይላል አይደል? የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብና የመገለጥን መንፈስ እንዲሰጣችሁ እለምናለሁ። ይህም የልባችሁ አይኖች ሲበሩ የምጥራቱ ተስፋ ምን እንዲሆን በቅዱሳን ዘንድ ያለው የክብር ርስት ባለጠግነት ምን እንዲሆን ለምናምን ከሁሉ የሚበልጥ የኃይሉ ታላቅነት ምን እንዲሆን ታውቁ ዘንድ ነው። የምኑ የኃይሉ ታላቅነት። ይህ ሁሉ ምርጃ፣
ይሁሉ እይታችሁ ምከፍተው አይናችሁ ላበራው ምፈልገው ይላል የቃሉ መንፈስ የኃይሉ ታላቅነት እንድታውቁ እጃችሁ ዘርጉ ልባርካችሁ ከዚህ ሳትወጡ እኔም እናንተም ይሄን መልእክት የምንሰማ ቅዱሳን የጌታ ልጆች ከዚህ ቀን ጀምሮ የኃይሉ ታላቅነት ማወቅ ይሁንልን ጩና አሜን ወዳጆች ይህ የእግዚአብሔር ቃል ሶስት ነገር ይናገራል አንደኛ በእግዚአብሔር ባካችሁ አሜን በሉ በመጠራታችን ስላለን ተስፋ ልክ እኔ በእግዚአብሔር ስጠራ ቀጣይ ምን አለኝ ተስፋ በጣም ወሳኝ ነው ለአንድ ህዝብ ለአንድ ሰው ተስፋ ወሳኝ ነው ለምድርም በሉ ለመንፈሳዊ ነገር ብዙ ሰዎች ተስፋ ስለሚቆርጡ ነው ራሳቸውስ የሚገሉት ማይማሩት ካሁን በኋላ አልማርም ተምሬስ ምን አመጣለሁ ሰርቼስ ምን አመጣለሁ ይላሉ ተስፋ የሚያስቆርጥ ዘንዶ ወገቡ የተሰበረ የሆነ እጃችሁ ከፍ አድርጉ ተሎ በሉ ወዳጆቼ ላይ ምታችሁ ያላችሁ ወዳጆቼ እባካችሁ ዘርጉ ዳናማዲጋስ ካንታ ዶናማዲጋሳ እግዚአብሔር ወዳየላችሁ እንዳትደርሱ ማርዳኒጋንታ ሄላባጋንቶ እንዳትበረቱ እንዳትጠነክሩ ተስፋ የሚያስቆርጣችሁ የሆነ ጠማማ እባብ ከቤታችሁ የተገደለ ይሆን ከዘመናችሁ የተወጋ ይሆን ስራ እንዳሰሩ የሚዋጋችሁ ይወጋ ዘመኑ እንዴት ነው እንዴት ትሰራለሽ እንዴት ትሰራለህ እንዴት ትማራለህ እያለ ተስፋን የሚያስቆርጥ ተስፋን የሚሰርቅ በራሪ እባብ አዛለው በጌታ በኢየሱስ ስም ከጓዳችን የተወጋ ይሆን ጩና አሜን በሉ ይወጋ ተስፋ እንዳትቆርጡ ቅዱሳን ወንድም እህቶች የጌታ ቤተሰቦች መልእክት አለኝ የአሸናፊነት ህይወት እንድጀምሩ እግዚአብሔር ይፈልጋል አሸናፊዎች ናቸው ጩና አሜን በሉ ወዳጆች አሸናፊ ናቸው ተስፋ አትቁረጡ ተማሩ ስሩ ጸልዩ አገልግሉ በእግዚአብሔር በመጠራታችን ስላለ ተስፋ በቃ ተስፋለሽ ተስፋለ በእግዚአብሔር ተጠርተሃል በክርስቶስ አምነሃል የእግዚአብሔር ልጅ ሆነሃል ጩና አሜን በል ስለዚህ የእግዚአብሔር ልጅ ስትሆን የእግዚአብሔር ልጆች ባካችሁ አሜን በሉ እስቲ ልክ ስትሆን የማሸነፍ እድል ፈንታ ተሰጥቷል ጩና አሜን በል እስቲ አሸናፊ ነህ መጸለይ ትችላለህ መማለር ትችላለህ መስራት ትችላለህ አንደኛ መውጣት ትችላለህ አጨብጭቡ ሃሌሉያ እሺ ሁለተኛ በተከበረው ርስታችን ምን ያህል እግዚአብሔር ይመስገን ባለ ጠጎች እንደምንሆን በተከበረው ምናችን ርስታችን ቤት ነው በሰማይ ስለዚህ እኛ ምኖች ነን ባለ ጠጎች የመጨረሻ ወደር የሌለውን የእግዚአብሔር ታላቅ ባካችሁ ኃይል እንድናውቅ አሜን ቁጥር 19 እናንተ አንብቡት 1:19 ወደር የሌለውን የእግዚአብሔርን ምን ኃይል ወንድም እህቶቼ በብሉይ ኪዳንም በአዲስ ኪዳንም ያሉ መንፈሳዊ አባቶቻችን እውነቴን ነው የምነግራችሁ ስለ እግዚአብሔር ክብር እንዲወራ ስለ እግዚአብሔር ታላቅነት እንዲወራ ጀብድ የሰሩት በዚህ ነው የእግዚአብሔርን ወደር የሌለውን ኃይል አወቁ ይሄን ስላወቁ የእሳቱን ኃይል በእምነት አጠፉት አንበሳውን በእምነት ዘጉት ባካችሁ አሜን ወዳጆች ያሸናፊነት ህይወት ይዞ ይወጣሉ ይዞ ይገባሉ መሸነፍ የሚባል ነገር አይቀበሉ ለምን ይሄን ዕውቀት አላችሁ ወንድም እህቶቼ በጌታ ፍቅር
በፍጹም ትህትና እጠይቃችኋለሁ የእግዚአብሔርን ኃይል ታላቅነት እንድታውቁ ጸልዩ። የእግዚአብሔር ኃይል ታላቅነት ከገባችሁ ምንም ነገር አይከብዳችሁ። እኔ አሸናፊ ነኝ ትላላችሁ። መከራ መምጣቱ አይቀርም። ዮሐንስ ወንጌል ምዕራፍ 16 ላይ ተናግረዋል። በዓለም ሳላችሁ መከራ አለባችሁ፣ አይዟችሁ እኔ ዓለምን ሁሉ ምን አድርጌዋለሁ? አሸንፌዋለሁ። አያችሁ? ይሄን ዕውቀት ካላችሁ ደህና አደርሽ ብሎ ሲመጣ ኮርኩመሽ ትመልሺዋለሽ። ምን አሜን በሉ እስቲ። እየየ አትልም፣ እየየ አትብልም፣ እየየ አታስቢም። እስቲ አጨብጭቡ። ታምናላችሁ? ድሉ የኔ ነው ትላላችሁ። ጨበጥ አድርጉና ድሉ የኛ ነው በሉ እስቲ። ማሸነፉ የኛ ነው በሉ። አንሸነፍም በሉ። ምክንያቱም በሉ የእግዚአብሔር ልጆች ነን በሉ። ስለዚህ እቺ ብቻ ያዙልኝና ሄዱ። የአሸናፊነት ህይወት ሌላው ሶስተኛ የተገለጠብን መንፈሳዊ ኃይል መረዳት። በእናንተ ውስጥ ጌታ የገለጠውን ባካችሁ አሜን በሉ። ልክ የእግዚአብሔር ልጅ ሲሆን በክርስቶስ ኢየሱስ የተቀበልኩትን በእኔ የሚገለጠውን ጸጋ ኃይል መረዳት። እሺ ቅድም የጮህ አጋንንቶች የማን ኃይል ነው ያወጣቸው? በእኔ ውስጥ እግዚአብሔር ያስቀመጠው የጸጋው ኃይል ነው። እስቲ አጨብጭቡ ሃሌሉያ። መረዳት እንደ መረዳት የመሰለ በረከት የለም። እግዚአብሔር አምላክ በመረዳት ባለጠግነት ይባርካችሁ። ጩና በደንብ አሜን በሉ ወዳጆች። ተረዳ፣ ከዛስ አወቀ፣ ከዛስ ተገነዘበ። ማስካንታ እጃችሁ ዘርጉ ባካችሁ። ይሄ መንፈሳዊ ጉስቁልና መንፈሳዊ ድህነት ከላያችን ላይ የተጠረገ የተገለጠብን መንፈሳዊ ኃይል መረዳት። በቃ እግዚአብሔር ተገልጦብናል። የሚመስላችሁ እዚህ ጋር የቆመው ሰው ጋር ይመስል ነው። እናንተ ጋር መንፈሳዊ ኃይል ተገልጦባችኋል። ጩና አሜን በሉላጅ። በውስጣችሁ ኢየሱስ አለ፣ መንፈስ ቅዱስ አለ። አፋችሁ ከፍቱ በጌታ በኢየሱስ ክርስቶስ ስትብሉ የሆነ ዘንዶ በትንትን ነው የሚወጣው። እስቲ በውስጣችሁ እግዚአብሔር ስላስቀመጠው ኃይል ለጌታ ክብር ስጡ። እግዚአብሔር ይመስገን። ኤፌሶን ምዕራፍ 2 እናንብብና እንጨርስ። ከ6 እስከ 7 እንዲህ ይላል። እግዚአብሔር ይመስገን። በሚመጡ ዘመናት በክርስቶስ ኢየሱስ ለኛ አይደል ለኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን። በክርስቶስ ኢየሱስም በሰማያዊ ስፍራ ከእርሱ ጋር አስቀመጠን። ይሄን ቃል ታምናላችሁ? እስቲ በሰማያዊ ስፍራ የተቀመጣችሁ እንደው በእናታችሁ ከዚህ በላይ በረከት አለ? ደስ ይበላችሁ፣ አጨብጭቡ። ሃሌሉያ። እግዚአብሔር በዚህ ምድር ላይ ብቻ ሕያው እንድንሆን አላደረገንም። ነገር ግን በመንግስተ ሰማይ ከክርስቶስ ጋር በመንግስተ ሰማይ ባካችሁ አሜን በሉ ተቀመጥን። ሰይጣን እርር ጥብስ ይበል። በመንግስተ ሰማይ ከክርስቶስ ጋር ምን ሆነናል? ተቀምጠናል። በምድር ላይ ተቀመጥነው ለጥቂት ጊዜ ነው። ባካችሁ አሜን በሉ። ቢበዛ 70 ቢበዛ 80 ነው ይጨምር፣ ለጥቂት ጊዜ ነው። ግን በመንግስተ ሰማይ ከክርስቶስ ጋር ምን ሆነናል? ተቀምጠናል። ወንበራችን እንደተጠበቀ ነው። አጨብጭቡ ሃሌሉያ። የአሸናፊነት ህይወት የሚጀምረው እንዴት ነው? እግዚአብሔር በማወቅ ነው። በክርስቶስ ምን ሆናል? ባርኮናል። በክርስቶስ ስራ ልጆች ሆነናል። ጩና አሜን። የኃይሉ ታላቅነት መረዳት ነው። እግዚአብሔር አምላክ ይባረክ። እግዚአብሔር ይመስገን። አንገቶቻችን ዝቅ እናድርግ።